ምን ብትደራረጉ ነው ግን ይሄን ያህል የተጨካከናችሁት? ልጁ ላይ አሌክስ ላይ ይሄን ያህል ለመጨከን ያስቻላችሁ ነገር ምንድነው? ረጅም ጊዜ ዋሻው እንደን ከጀመራችሁ ጀምሮ አብሯችሁ የነበረ ልጅ ነው። በስራ ለመግባባት ይኖራል። ግን እንደዚህ ታሞ የሰው እርዳታ በሚፈልግበት አልጋ ላይ ተኝቶ በእግዚአብሔር እጅ ባለ ሰዓት እንዴት ነው ችላ ልትሉት የቻላችሁት? ይሄንን አሁን ገብቶ የነበረውን ሰይጣን አስወጥተናል። ለዚህም እናንተም ኃላፊነት ተሰምቷችሁ ከኔ ጋር ተደዋውላችሁ ሁሉን ነገር ጨርሰን ዛሬ ይሄንን ሰይጣን የሚያፍርበትን ነገር ነው ያደረግነው። እጅግ ብዙዎችን ደስ ያሰኘ ቪዲዮ ዛሬ ላይ ሲመላለስ ተመልክተናል። ይኸውም እንግዲህ የዋሻው ሁንዴ የአሁን አባላቶች በፊት መስራች ከነበረው ኮሜዲያን አሌክስ ጋር እርቅን መስርተው ተቃቅፈው በእንባ ሲላቀሱ ተመልክተናል። ብዙዎችም ይህን ቪዲዮ ተመልክተው ሀሳብ አስተያየት ሰጥተዋል። ብዙዎችም በኮመንት እንዲህ ብለዋል። በእንባ እየታጀብን ነው እኛም የጨረስነው። ለካ ፍቅርና ሰላም እርቅ ትልቅ ቦታ ይሰጠዋል ሲሉ ተደምጠዋል። ይህን ጉዳይ አያይዘው ብዙዎች ጥያቄ የሆነባቸውንም ነገር ተመልክተናል። እነዚህ ግለሰቦች ጥል ላይ ነበሩ ወይ? የእውነትም ስምምነት አልነበራቸውም ወይ? እስቲ ያም ሆነ ይህ መጨረሻው ማማሩ ግን ደስ ይላል ሲሉ በጥያቄ በተሞላበት መልኩ ምስጋናቸውን በስተመጨረሻ ቸረዋል። ጠቅለል ባለ መልኩ ብዙዎች ጥያቄ ስለሆነባቸው የዋሻው ሁንዴ የበፊት ዋና መስራች አሌክስና አሁን ያሉት የዋሻው ሁንዴ አባላት መካከል ስለነበሩት ግጭቶች ጠቅለል ባለ መልኩ እንዲሁም ደግሞ አሁን ላይ ስላሉበት አስደሳች ጉዳይም አንዳንድ ነገሮች መረጃዎች ልናካፍላችሁ ብቅ ብለናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ከሰሞኑ በተለያዩ ሚዲያዎች እጅግ ያስደነገጠ አንድ ቪዲዮ ሲመላለስ ነበር። ይኸውም እንግዲህ የዋሻው ሁንዴ መስራች እንዲሁም በተለያዩ አስቂ ንግግሮቹ የምናቀው ወንድማችን ኮሜዲያን አሌክስ በድጋሜ ህመሙ አገርሽቶበት ወደ ሆስፒታል እንዳመራ፣ በሆስፒታልም ክትትል እየተደረገለት እንደሆነ፣ ሰውን እንደናፈቀም ጭምር መልእክቱን አስተላልፎ ነበር። ይህን ተከትሎም ታዲያ ብዙ ሀሳብ አስተያየቶች ተሰጥተው ነበር። በተለይ የዋሻው ሁንዴ መስራች አባላቶችን በጣም በከባድ ሁኔታ ብዙ ወቀሳ ሲደርሳቸው ነበር። በቪዲዮ መግቢያ እንደተመለከታችሁት የተለያዩ ግለሰቦች ይሄ ኮሜዲያን እንደዚህ ሆኖ አልጋ ላይ በወደቀበት ሰዓት ለምንድነው ሄደው የማይጠይቁት? የዋሻው ሁንዴ መስራቾች የነበሩ የዚህ ግለሰብ የበፊት ጓደኞች የነበሩ ይህ ወንድማችን ሰው ናፍቆት በእንባ እየታጀበ መልእክት እስኪያስተላልፍ ድረስ እነሱ ለምን ዝምታን መረጡ? ጓደኛቸው ፍልፍሉን እንዳሳከሙ ለጓደኛቸው ፍልፍሉ ተሯሩጠው እንደደረሱ ለምንድነው ለበፊት መስራች ጓደኛቸው አሌክስ መድረስ ያቃታቸው? ለምንስ ነው ሄደው እግዜሪ ማልህ ማለትስ የከበዳቸው? በማለት ብዙ ቦታ ላይ ወቀሳ ትችት ሲደርሳቸው ነበር። ይህን ጉዳይ አስመልክቶ የበፊት መስራች የነበረው ኮሜዲያን አሌክስና የአሁን ላይ የዋሻው ሁንዴ አዘጋጆች የሆኑት ኮሜዲያኖች ጥልና ከባድ ችግር ውስጥ እንደነበሩ በተለያዩ ቦታዎች የተለያዩ ምንጮች መረጃዎቹን ሲሰጡ ነበረ። በተለይ የነዚህ ጓደኝነት መካከል የገባው ጥል እስከ መለየት ያደረሳቸው፣ በተለይ በስራ ጉዳይ አለመግባባታቸው አይሎ የኮሜዲያን አሌክስ ከሁሉም ተነጥሎ ተለይቶ ጥላቸውን በዛው ሰፍቶ እንደከረሙ፣ ለረጅም ዓመታትም በመካከላቸው ምንም አይነት ግንኙነት ሳይኖር ቀርቶ ሁሉም በየፊናቸው ስራቸው ላይ አተኩረው እንደነበር መረጃዎቹ ተሰምተዋል። ይህንንም አስመልክቶ ነው ታዲያ ብዙዎች ምንም ጥል ላይ ብትሆኑ ምንም ባትስማሙ ይህ ወንድማችሁ የበፊት ጓደኛችሁ ነውና ብዙ ክፉ ደግም አብራችሁ አሳልፋችኋልና እንዴት ታሞ አልጋ ላይ በዋለበት ቅጽበት እሱን ሄዳችሁ መጠየቅ አቃታችሁ? በማለት ነው ብዙ ወቀሳ ትችትን የደርሷቸው የነበረው። ይህንን አስመልክቶ እንግዲህ በቅርብ በነበረው የዋሻው ሁንዴ ፕሮግራማቸው ላይ የፕሮግራሙ ያሁኑ አዘጋጅ ኮሜዲያን ደምሴ ለሁሉም ፈጣሪ አምላክ ጤናን ይስጠው በማለት በተለይም የታመመውን ጓደኛቸውን ኮሜዲያን አሌክስ ስሙን በመጥራት ጭምር ፈጣሪ አምላክ ጤናውን እንዲሰጠው እንመኝለታለን ብለው እንግዲህ መልእክትን እዛው ፕሮግራማቸው ላይ አስተላልፈዋል። ይህንንም አስመልክቶ እንግዲህ አንዳንድ ሰዎች ብዙ ትችት ስለደረሰባቸው ነው
በአሁኑም እንደምንመለከተው ቲቪ ላይ ወጥተው አጠር ባለ ደቂቃ ለሱም ፈጣሪ አምላክ ይዘንለት በጸሎት እናስበው ብለው የተናገሩት የእውነት ጓደኞቹ ቢሆኑ የእውነት ስምምነት ቢኖርማ ሄደው ሐኪም ቤት መጠየቅ ነበረባቸው በማለት ጭምር ብዙዎች ወቀሳም ሲያደርሷቸው ነበር። ታዲያ እንግዲህ ይህን ችግር የፈታ በሚመስል መልኩ በመካከላቸው በተለይ ደግሞ በኮሜዲያን አሌክስና አሁን ላይ ያሉት የዋሸው እንዴ ፕሮግራም አዘጋጆች መካከል የሚገኘው የአቻሬ ጫማ ባለቤት ይህ ግለሰብ እርቅ እንዲወርድ በማድረግ እነዚህ ኮሜዲያኖች ተሰብስበው አሁን ያለውን የታመመውን ወንድማችንን ኮሜዲያን አሌክስን በሆስፒታል እንዲጠይቁት በሆስፒታል ጉብኝት እንዲያደርጉለት ትልቅ ፕሮግራምን አዘጋጅቶ እነዚህን ግለሰቦች አገናኝቷል። በስተመጨረሻ ፍቅር አሸንፏል። ያለፉትን እንርሳ። ምን ተሆነን እንደሆነም አንዳንድ እያነሳን ማውራቱ ተገቢ አይደለም። ወደ ኋላ መመለሱ ጥሩ አይደለም። ስላሳለፍናቸው መልካም ነገሮች እያሰብን የወደፊት ጥሩ የምናሳልፋቸውን ጊዜ እናስብ በማለት ጥሩ መልእክትን አስተላልፈዋል። ያጣላቸውን ጉዳዮች የነበሩትን ያለፉትን መጥፎ ታሪኮች ማንሳትን ሳይመርጡ ቀርተው ወደፊት ስለሚኖራቸው የፍቅር ጊዜ እንዲሁም ደግሞ ስላሳለፉት ጥሩ ትዝታዎች ሲጫወቱ አብረውም የተለያዩ ሳቅ ጨዋታን ሲጋሩ ተመልክተናል። ሳቃቸው ጨዋታቸው የነበራቸው ወንድማማቾች ፍቅር እጅግ ለሰዎች የሚጋባ ነበር። ይህንንም አስመልክቶ ነው ብዙ ሰው በደስታ በመሆን ደስ የሚል ነገር አሳይታችሁናል፣ ደስ የሚያሰኝ ነገር ተመልክተናል፣ እኛም በእንባ እየታጀብን ነው ይህንን ቪዲዮ የጨረስነው ሲሉ ብዙዎች መልእክታቸውን አስተላልፈዋል። የታመመው ወንድማችን ኮሜዲያን አሌክስ የድሮ ጓደኞቹን ለ9-10 ዓመት ወደኋላ የሚያቃቸውን ብዙ ክፉ ደግ አብሮ ያሳለፋቸው ጓደኞቹ በሆስፒታል ሲገኙ እንባ ካይኑ መቆጣጠር አቅቶት እንባው ሲፈስ ተመልክተናል። በእንባም እየታጀበ ጓደኞቼ እንኳን ኖራችሁልኝ እጅግ የዛሬው ቀን የተለየች ነች ሲልም መልእክቱን አስተላልፏል። ተመልከቱት። መቼም አገኘዋለሁ ብላችሁ የማታስቡት ሰው፣ ተጣልቼዋለሁ ተለያይቼዋለሁ ብላችሁ የምታስቡት ሰው፣ ነገር ግን ብዙ ትዝታ ያለባችሁ ሰው በታመማችሁበት በተቸገራችሁበት ሰው ባጣችሁበትና ሰው በናፈቃችሁ ጊዜ ብቅ ሲል ምን አይነት ስሜትን ይሰማችኋል? ይህን ስሜት ነው በታመመው ወንድማችን ኮሜዲያን አሌክስ ላይ የተመለከትነው። እጅግ ደስ ብሎኛል፣ ከህመሜም እንዳገግም ትልቅ ብርታት ሆኖኛል እያለ እንግዲህ ወንድሞቹን ሲያመሰግን ተመልክተናል። እጅግ ያስደስት ነበር። ታዲያ በዛ ፕሮግራም ሆስፒታል ላይ በነበረው የመጠይቅ ስነ ስርዓት ላይ እንግዲህ እነ ፍልፍሉ የተለያዩ አዝናኝ ቀልዳቸውን በመቀለር ጭምር ስላሳለፉት የድሮ ትዝታዎችን በማንሳት ጭምር ይህንን ወንድማችንን አጽናንተውታል። በመጨረሻ እርቅ እንደወረደን በዛ ቪዲዮ ተመልክተናል። ለረጅም ዓመታት ያክል ብዙዎች ጥያቄ ሆኖባቸው የነበረው የኮሜዲያን አሌክስና የሌሎች ዋሸው እንዴ አሁን አዘጋጆች ላይ የተፈጠረው የተለያዩ አለመግባባቶች መቋጫ ያገኘ ይመስላል። በስተመጨረሻ ሁሉም በይቅርታ ተፈቷል። ይህ ኮሜዲያን ወንድማችን እኔ የወለድኳቸው ልጆች ባይኖረኝም እንደ ልጆቼ የማሳድጋቸው ልጆቼ ብዬ የማወራቸው 3 የእህቴ ልጆች አሉ። እህቴ በህይወት ባትኖርም እኔ ነኝ ተንከባክቤ እነሱን ማኖራቸው። ፈጣሪ አምላክ ለነሱ ሲልም ያትርፈኝ። ከጎኔ ያሉት ዶክተሮች፣ የኢትዮጵያ ህዝቦች፣ በመላው ቦታ የሚደግፉኝ ሁሉም ፈጣሪ አምላክ ያክብርልኝ። በስተመጨረሻ ዛሬ ደግሞ ለረጅም ዓመታት ያህል እማቃቸውን በአንዳንድ የሥራ ሁኔታ ደግሞ ተለያይተን ተጋጭተን የነበሩትን ጓደኞቼን በስተመጨረሻ እነሱንም አግኝቻለሁ። ይህ ትልቅ ደስታ ነው ሲል ነው እንግዲህ ዶክተሮችን፣ ጓደኞቹን ሁሉም ባለበት እንግዲህ የዛሬዋን ቀን እያመሰገነ የተመለከት ነው። እጅግ የሚያስደስት ነገር ነው። በስተመጨረሻ ፍቅር አሸንፏል። ዋሸው እንዴ ፕሮግራም አዘጋጆችም እንግዲህ በስተመጨረሻ ያሉት ቃል አንተ ወንድማችን ድነህልን ሁሉንም ለማመስገን ያብቃን ሲሉ ነው እንግዲህ እዛው ፕሮግራም ላይ ህዝቡን እጅግ ልብ በሚነካ ንግግር መልእክታቸውን ሲያስተላልፉ የተመለከት ነው። የእውነት እጅግ የሚያስደስት ደስ የሚያሰኝ የእርቅ ብስራትን ተመልክተናል። ኮሜዲያን አሌክስ ጤናው ተመልሶለት ሙሉ ለሙሉ በእግሩ ቆሞ ከነባር ጓደኞቹ ጋርም በጋራ ሆኖ እንግዲህ በድጋሚ ኢትዮጵያን ህዝብ ለማመስገን እንዲያበቃው የእውነት ከልብ ተመኘው። በሌሎች አዳዲስ መረጃዎቻችን እስክንገናኝ ለዛሬ ዘን የመጣኑ መረጃ ይህን ይመስል ነበረ። ሰላሙን ሁሉ ተመኘሁላችሁ። ሰላም